ሰው እንዴት 3፣ 4፣ 5 ሻንጣ ሰው ይልካል? እንዴት ሻንጣ? ሰላም የአሜን ዩቲዩብ ተከታታዮች እንዴት ናቸው? ሁሉ ሰላም እግዚአብሔር ይመስገን። አሜን ዩቲዩብ አዲስ ነው። ሰብስክራይብ መደረግ፣ ላይክ መደረግ፣ ሼር መደረግ ያስፈልገዋል እና ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እባካችሁ። ብዙ መስራት የምፈልጋቸው ስራዎች አሉ። እንደ እግዚአብሔር መልካም ፍቃድ ሀገራችንን ሰላም ያደርግልን እና ፈጣሪ ብዙ አብረን የምንሰራቸው ስራዎች አሉ። የሰው ልጅ እየሰራ ነው የሚያሳየው፣ አያወራም። ስለዚህ እስከዛ ድረስ ውድ እና የተከበራችሁ ኢትዮጵያውያን እህት ወንድሞቼ ሳትንቁኝ ሰብስክራይብ እና ላይክ ሼር አድርጉልኝ አብረን ወደፊት እና ሰብስክራይቡ ሞልቷል 1000 ግን አዳጋችሁ ነገር የሰዓት መሙላት ነገር ነው። ደግሞ እናንተ እህት ወንድሞቼ እያላችሁ እንደሚሞላ ምንም ጥርጥር የለውም፣ ይሞላል። እኔ ብቻ የሚጠበቅብኝ ቪዲዮ እየቀረጹ መልቀቅ ነው። እናንተ እያያችሁ ሼር ላይክ እያደረጋችሁ ይሞላል እና እህት ወንድሞቼ ዛሬ ላወራላችሁ የመጣሁት ወደ ኢትዮጵያ የመሄድ ዓላማ ያላችሁ ልጆች ሻንጣ አትግዙ። አሁን እግዚአብሔር ይመስገን ዱባይ ላይ ስላላችሁት ነው የማወራው፣ ኢማራት ውስጥ ስላላችሁት ነው የማወራው። ሻንጣ አትግዙ። ምክንያቱም ይሄ 3-4 ሻንጣ በዛ ላይ ደግሞ ውድ ሻንጣ ነው የምትገዙት። ማለት ይሄ ጨርቅ ያላደለ ሻንጣ አይደለ፣ ያንን ነው የምትገዙት። ኢትዮጵያ ሄዶ እኮ ለምንም አያገለግላቸውም። ለምሳሌ ከአንድ ቦታ ወደ አንድ ቦታ ስትሄዱ አንድ ሻንጣ ይዛችሁ የምትሄዱት 2-3 የሆነ ቦታ ላይ ቦታ ይዘው ቁጭ ነው እንጂ የሚለው የሚጠቅማችሁ ነገር የለም። ሻንጣ አትግዙ እና ታዲያ በፌስታል ይዘልን ሄድ ነው ወይስ በፌስታል መተል ልትሉ ትችላላችሁ። አይደለም፣ በፌስታልም አይደለም የምትሄዱት። በርሜል ያዙ። በበርሜል እቃቸውን ሰትሩ። በበርሜል 2 በርሜል 3 በርሜል ላኩት። ካርጎ አድርጋችሁ ላኩት። በተለይ ደግሞ ግሩፕ መፍጠር የምትችሉ አንድ አካባቢ 3-4 ታላችሁ በግሩፕ መላክ በደንብ ደግሞ አሪፍ ነው ማለት ነው በበርሜል። ምክንያቱም በርሜል ሀገር ገብቶ በተለይ እኔ ባለሁበት አካባቢ ወደ ወሎ በርሜሉ አንደኛ ለራሳችሁ እዛ ይጠቅማችኋል፣ ውሃ ማጠራቀሚያ፣ እንደገና ደግሞ በድግስ ሰዓት ደግሞ ጠላ ማድረጊያ፣ እንደገና ደግሞ ማከራየት ራሱ ይቻላል። አንድ በርሜል ለአንድ ድግስ እስከ 500-600 ብር ነው የሚከራየው። በርሜልም ብረት ድስትም በብረት ድስት ራሱ ካርጎ ማድረግ እንደሚቻል ልንገራችሁ። በአሁኑ ትልቅ ብረት ድስት ይገዛል፣ 2 በግ 3 በግ የሚሰራ በዛ እቃችሁን ሸክፋችሁ። በተለይ ደግሞ ይሄ ገጭጓ ማለት የማይጠበቅበት እቃ ምናምን የምትገዙ ከሆነ ደግሞ በርሜሉ ደግሞ በጣም አሪፍ ነው። ማለት ብረት ድስቱ ካርቶኖቹን ሳታወጡ ብረት ድስታችሁ ውስጥ አመቻችታችሁ በደንብ አሳሽጋችሁ እና ራሳችሁ ቆማችሁ ብትልኩት ብረት ድስቱም እዛ ቦታ ላይ 500-600 ብር ነው ለአንድ ድግስ ክራይ። ኃላፊነቱን ወስደው ብረት ድስቱ ወይንም በርሜሉ የሆነ ነገር ቢሆን መያዣ ብር ተቀብላችሁ ማለት ነው። ሻንጣ አትግዙ ነው የምለው። ሻንጣ በጭራሽ አያስፈልግም። ምክንያቱም አገር ገብታችሁ ምንድን ነው የምታደርጉት? ልሽተው ብትል ራሱ ማንም አይገዛም። ኢትዮጵያ ላይ ማንም አይገዛቸውም ሻንጣ። ምክንያቱም ምን ያደርግላቸዋል? ምንም አያደርግላቸውም። እኔ ከአሁን በፊት ከሳውዲ ስገባ ይዤ የገባሁት ሻንጣ አለ። እናቴን እንደውም ማዛና ያደረጋት። በተለይ በዚህ በግርግሩ አካባቢ እዛ ሻንጣ ምናምን ሲያዩ ማን አለ ምን አለ ውጭ ዘመድ አለ ምናምን እንደዚህ አይነት ነገር አለ አይደል? አንድ ልጅ ናት ያለችኝ፣ እሷ አምጥታ የጣለችው ነው እያሉ አዛ ያደርጓቸዋል እንዳውም ማለት ነው። እቃ ግን ከሆነ በርሜል ወይንም ብረት ድስት ከሆነ ግን ለእናንተም ጥቅም ነው። እዛ ሄዶም ምን ላድርገው አትሉም። የሚደረግበት በጣም ብዙ ነገር አለ። ውሃ ማጠራቀሚያ፣ በድግስ ሰዓት ጠላ ማድረጊያ፣ ቀሪቦ ምናምን ማድረጊያ፣ ብረት ድስቱም ለጉዳይ ማውጫ፣ እንደገና ደግሞ የሚያስፈልገው ትልልቅ ድግስ የሚያወጣ ካለ ደግሞ ለክራይ ይሆናል ማለት ነው።
እና ልሽጠው ብትሉ ራሱ በሚገርም ብር ነው የምትሸጡት። ምክንያቱም የዛ ሀገር እቃ እና የዛ ሀገርን እቃ ሁላችንም እናውቀዋለን። እዚህ ራሱ ስትገዙ አንደኛና ሁለተኛ አለው። የብረት መቆለፊያ ያለው በርሜል እና ዝም ብሎ ፕላስቲክ አለ። እናንተ ስትገዙ የብረት መቆለፊያ ገጭ ብሎ የሚዘጋ የብረት መቆለፊያ ያለው በርሜል አለ። ያንን ግዙ። ስቲል ከዚህ ራሱ እቃቸውን አሽጋቸው ምን ብላችሁ ስትጨርሱ ቆልፋቸው ቁልፋቸውን ይዛችሁ በካርቶን አሽጎ መላክ ይቻላል። እዛ ቦታ ላይ ተራሳቸው ውጭ ማንም አይከፍተውም ማለት ነው። ሰው በርሜል ስትገዙ ራሱ የሚያውቅ ሰው ቢገዛላችሁ ወይንም ደግሞ ስለዚህ ነገር ስለ በርሜሉና ስለ ብረት ድስቱ አይነት ደግሞ ቪዲዮ መስራት የሚጠበቅብኝ ከሆነ ደግሞ አንድ ቀን እንደ እግዚአብሔር መልካም ፍቃድ ወጥቼ እቀርጽላችኋለሁ። ምክንያቱም ለራሴ ስለምገዛ ስለራሴ ስለምፈልግ ሁለቱንም እቃዎች ያኔ እቀርጽላችኋለሁ። ከሻንጣው በላይ ነው በእርግጥም ልብስ የሚሰትረው በርሜሉም ሆነ ብረት ድስቱ 2-3 ጥቅም ነው ያለው ማለት ነው። አያጎዳችሁም። ሜቢ 135 ብር 140 ብር ነው አንደኛ በርሜል ተብሎ፣ ግን ደግሞ በራሳቸው ሲሆን ነው ይሄ ሰው ውጡና ግዙልን ወይንም አንተ ገዝተህል ይዘሃልንና ምናምን እነዚህ ነገሮች ጥሩ አይደሉም። አንደኛ የእቃው ጥራት ይወስነዋል። የራሳችሁ ሰው ወይም ራሳችሁ ስትገዙት አሪፍ ነው፣ ምክንያቱም አገልግሎት እንዲሰጥ ማለት ነው በኋላ እና የሌላችሁ ፈልጌ ነው። ባካችሁ አሜን ዩቲዩብን ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። ስለዚህ ጉዳይ በደንብ ወጥቼ በርሜሉንም እያሳየኋችሁ ብረት ድስቱንም እያሳየኋችሁ ምን አይነት ብረት ድስት መግዛት እንዳለባችሁ። ስቲል ብረት ድስቱ ራሱ ከክዳኑ ጀምሮ ልዩነት አለው። በደንብ ልክክ ብሎ የሚዘጋ እና ደግሞ መያዣና መያዣ ያለው ክዳኑ መያዣ ያለው እና ደግሞ ክዳኑ የሚንሸራተት ብረት ድስት የድሮ ብረት ድስት የኢትዮጵያ አይነቱ አለ። እናንተ መግዛት ያለባችሁ እንደዚህ መነሳት የሚችለው ክዳኑ መያዣ ያለው እንደዚህ መነሳት የሚችለው መሆን አለበት። ምክንያቱም ጎላው ብረት ድስቱ ትልቅ ስለሚሆን ያቃጥላል። እሳት ላይ ኦልሬዲ ከሰል ላይ ቀድሚያ እሳት ላይ ስለሚጣድ ማንሻ ሊኖረው ግድ ይላል ማለት ነው። ሶ እና ደግሞ እንደዚህ አይነት ብረት ድስት ስትገዙ የራሱ የሆነ ማማሰያ አብሮ ይሰጣል። ያንን እንዳንቁት ተቀበሉ። አንዳንዴ የእንጨት ይሰጣሉ፣ እንደ ጭልፋ ሆኖ የእንጨት ይሰጣሉ። በጣም ረዝም እሱን ሊደርስበት የሚችል አንዳንዴ ደግሞ የብረት ይሰጣሉ። እኔ ጓደኛዬ ስትገዛ የብረት ነው ያጋጠማት። የእንጨትም ቢሆን ችግር የለውም ተቀበሉ ማለት ነው። አንዳንዶቹ የሚንቋሉ ያለ እኔ የተላረገው እንዴት ላደርገው ምናምን ችላ ብለው እዛው የሚጥሉት አሉ ሲገዙ። ግን እንዳትጥሉ፣ ምክንያቱም ሀገር ስትገቡ ባህር ዛፍ ነው እንደገና ቆርጣችሁ ለዛ ማማሰያ የምትጠቀሙት። ይሄ ጥሩ አይደለም። በርሜሉም ውስጥ ሆነ ካርቶኑም ውስጥ እንደዚህ ስታቆሙት ይሄዳል። ችግር የለውም። ሰው ፍሪጅ ይልካል እንኳን ማማሰያ ማለት ነው። እንዳትነቁት፣ ምንም ነገር አይናቅም። ኢትዮጵያ ስትገቡ ነው ጥቅምና ጉዳቱ ሊለይላችሁ የሚችለው ማለት ነው። እና ለዛሬ ይሄ ይዣት የመጣሁት አጭር ሀሳብ ግን ደግሞ ፍሬ ያለው ሀሳብ ነው ለተጠቀመበት እና ቪዲዮ አላርዘምባችሁ። ይህን ቪዲዮ ጨርሳችሁ ብታዩልኝ ደስ ይለኛል። መልካም ይሁንላችሁ በያላችሁበት። እግዚአብሔር ሀገራችንን ሰላም ያደርግልን። የሞቱት እህት ወንድሞቻችንን፣ ቤተሰቦቻችንን ነፍሳቸውን ይማርልን። በቃችሁ ሀዘን ስቆቃ ይበለን። ፀሐይ ይውጣልን ለሀገራችን። አሜን። በያላችሁበት ሰላም ሁኑ። ቸር ሰንብቱ።